የማይገድባችሁ መንፈስ ወገው ይሰበር። ዛሬ ነገራችሁ ከጉድጓዶስ ይውጣ። ከሐዘን ቤት ነገርሽ ይውጣ። ሰፈሩ፣ ምቀኛው፣ ፍልፍላው፣ ደጋሚው፣ መተተኛው እያየ የኔና የናንተ ነገር በክብር ይውጣ። ከግዞት ቤት ዛሬ ጨርሰን እንወጣለን። ህልም እየመሰላችሁ ከማይመጥናችሁ ሰፈር ዛሬ ትወጣላችሁ። ይሄማ እውነት አይመስልም። ሰፈሩ ይነጋገራል፣ ጎረቤት ይነጋገራል፣ ዘመዶች ይነጋገራል። ጥላን ሄደች እኮ ትታን ሄደች እኮ ሰፈሯ ተቀየረ፣ ቤቷ ተቀየረ። ጌታ ኢየሱስ ምስክሬ ነው ምላችሁ። መጽሐፍ እንደዚህ ይላል፣ የወደቀ አይነሳም የሳተ አይመለስም ተብሎ እንደተጻፈ ያንቺ ነገር የኔ ነገር ጠላት እያየ አልፎ ይሄዳል። ወዳጆቻችንና ወደረኞቻችን እያዩ ጓደኞቻችን እያዩ ከተማና ሀገሩ እያየ እግዚአብሔር ወደ ቀድሞ ከፍታ ይመልሰሃል። ወደ ዝማሬ ይመልሰሃል። ወደ ትንቢት ይመልሰሃል። ወደ ጤንነት ይመልሰሃል። ከዚህ ቤት ሳትወጡ ነገራችሁ ወደ ቀድሞ ቦታ ይሾታል። ከምድር ወደ ሰማይ እንደሚተኮስ ሮኬት የእናንተ ነገር ዛሬ ይተኮሳል። ያመንሱጩ አሜን ይበል። እዚህ ጉባኤ ውስጥ እንደ ጴጥሮስ ተስፋ ቆርጦ የተኙ ሰዎች አያል። በቃ እኮ ነገ እኮ ሊዋረድ ተዘጋጅቶልኛል አልቆልኛል ብሎ በጣም እየተሸበሩ የመጡ ሰዎች አሉ። በነገና በዛሬ መካከል ሰማይ አለ። የጠራሽ እግዚአብሔር ለበላተኛ አሳልፎ አይሰጥሽም። የትላንትናውን ፖዚሽን ያጣችሁ፣ የትላንትናውን ከፍታችሁን ያጣችሁ፣ ጤናችሁን ያጣችሁ፣ በረከታችሁን ያጣችሁ፣ ስራችሁን ያጣችሁ፣ ቢዝነሳችሁን ያጣችሁ፣ የትላንትናውን ሳቃችሁን ያጣችሁ፣ የትላንትናውን በእግዚአብሔርና በሰው ፊት የነበራችሁን ያንን ድላችሁን ያጣችሁ ሰዎች እግዚአብሔር ከትላንት ወደ ተሻለ ነገር ይዟችሁ ይወጣል። እግዚአብሔር አንድ ብሎ ብቻ የሚጀምር አምላክ ሳይሆን ከመጨረሻ አንድ ብሎ የሚጀምር አምላክ። ዛሬ አብቅቷል ብለህ የመጣው ላይ እግዚአብሔርን እጅ ታያለህ። የካሳ ሳምንት ይሁንላችሁ። አታፍሪምና አትፍሪ፣ አትዋረጅምና ይሄ ቃል ይፈጸማል። ከግዞት ቤት አወጣሃለሁ ያለው ቃል፣ አባት አረጋሃለሁ ያለው ቃል፣ ጥላ አረግሻለሁ ያለው ቃል፣ እናት አረግሻለሁ ያለው ቃል፣ አሳፍርሽም ያለው ቃል፣ ምድረ በዳን ወደ ገነት እቀይራለሁ ያለው ቃል፣ ጨለማ ወደ ብርሃን ይቀየራል ያለው ቃል፣ ጠላቶችሽ ፊት ለፊት እቀባሻለሁ ያለው ቃል በዚህ ሳምንት በቤታችሁ ላይ ይፈጸም።